بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 66 የቃል በቃል ተፍሲር ምዕራፍ ደግሞ 58ኛው ምዕራፍ ነው የምንማማረው ዛሬ ማለት ነው። 58ኛውን ባብ ማለት ነው እና በጣም ወሳኝ የሆነ ምዕራፍ ነው። እሱን እንማማራለን በአላህ ፍቃድ። طيب 58ኛው ባብ ምንድነው? ባቡ النهي عن سب الريح عنك أبي بن كعب رضي الله عنه قال رسول الله صلى الله عليه وسلم لا تسبوا الريح فإذا رأيتم ما تكرهون فقولوا اللهم إنا نسألك من خير هذه الريح وخير ما فيها وخير ما أمرت به ونعوذ بك من شر هذه الريح وشر ما فيها وشر ما أمرت به ይህን የምንማማረው ባቡ ምዕራፍ ነው። النهي የተከለከለ ነው። عن ሰቢ መሳደብ الريح ንፋስን መሳደብ የተከለከለ ነው። ንፋስን መሳደብ የተከለከለው ባቡ ምዕራፍ ነው። النهي የተከለከለ ነው። عنك ሰቢ ከመሳደብ الريح ንፋስን ከመሳደብ የተከለከለ ነው። ንፋስን መሳደብ አይቻልም፣ የተከለከለ ነው፣ ሐራም ነው ማለት ነው። እና ስለዚህ ነው የምንማማረው። በጣም ወሳኝ የሆነ ምዕራፍ ነው። طيب عنك أبي كأبي ابن كعب رضي الله عنه الله يوددላቸው أبي ابن كعب قال قال رسول الله صلى الله عليه وسلم يالله ملكتنيا نبي عليه الصلاة والسلام እንዲህ አሉ። የአላህ ሰላትና ሰላም በሳቸው ላይ ይሁን። لا تسبوا አትሳደቡ አሉ። الريح ንፋስን አትሳደቡ። فإذا ጊዜ አሉ رأيتم ባያችሁ ጊዜ ማ ነገር ተክረሁነ የምትጠሉት ነገር ተክረሁን የምትጠሉት ነገር ባያችሁ ጊዜ ያን የምትፈሩት ነገር ባያችሁ ጊዜ ፈቁሉ በሉ اللهم الله ወይ ኢና እኛ ነስአሉከ እንጠይቅሃለን ሚንከ ኸይሪ ከመልካሟ هذه ከዚች الريح ከዚች ከንፋስ ከመልካሟ እንጠይቅሃለን መልካሟን እንጠይቅሃለን በሉ። ኢና እኛ ነስአሉከ እንጠይቅሃለን ሚንከ ኸይሪ ከመልካሟ እንጠይቅሃለን هذه ከዚች الريح ከዚች ከንፋስ መልካሟን እንጠይቅሃለን በሉ። ወኸይሪ እንዲሁም መልካሟን ኸይሯን ማ ነገር ፊሃ በውስጧ ያለውን ነገር በውስጧ የያዘችውን መልካም ነገር እንጠይቅሃለን በሉ። ወኸይሪ እንዲሁም መልካሟን ማ ኡሚረት የታዘዘችበት ቢሂ እሷ የታዘዘችበትን መልካም ነገር ማ ኡሚረት የታዘዘችበት ቢሂ እሷ የታዘዘችበት መልካም ነገር እንጠይቅሃለን በሉ። ወነዑዙ እንጠበቃለን ቢከ ባንተ በአላህ እንጠበቃለን በሉ። ወነዑዙ እንጠበቃለን ቢከ ባንተ በማን በአላህ ማለት ነው። ወነዑዙ እንጠበቃለን ቢከ ባንተ እንጠበቃለን የአላህ አላሁመ ሚንከ ሸሪ ተንኮል መጥፎ ነገር هذه ከዚች الريح ከዚች ከንፋስ መጥፎ ነገር በአንተ እንጠበቃለን በሉ። ወሸሪ እንዲሁም መጥፎ ነገር ማ ነገር ፊሃ በውስጧ ካለው መጥፎ ነገርም በአንተ እንጠበቃለን በሉ። ወሸሪ መጥፎ ነገር ማ ነገር ፊሃ በውስጧ ካለው መጥፎ ነገር ማለት ነው።
በአንተ እንጠበቃለን በሉ። ወሸሪ እንዲሁም መጥፎ ነገር ተንኮል ማ ነገር ኡሚረት የታዘዘችበት ቢሂ እሷ ከታዘዘችበት መጥፎ ነገር በአንተ እንጠበቃለን አላህ ወይ ብላችሁ አላህን ለምኑ ዱዓ አድርጉ እንደዚህ ብላችሁ እንጂ አትሳደቡ አሉ። ወሸሪ መጥፎ ነገር ማ ነገር ፊሃ በውስጧ ካለው መጥፎ ነገር ወሸሪ እንዲሁም መጥፎ ነገር ማ ኡሚረት የታዘዘችበት ቢሂ እሷ ከታዘዘችበት መጥፎ ነገር በአንተ እንጠበቃለን በሉ። ሶሐሐሁ ሶሒሕ ነው ብለውታል ሐዲሱን ትርሚዚ ሐዲሱን ሶሒሕ ነው ብለውታል። የሶሒሕን ደረጃ አግኝቷል ማለት ነው ሐዲሱ። ስለዚህ ሶሒሕ ነው። እንግዲህ ንፋስን ምን ማለት የለብንም መሳደብ የለብንም ማለት ነው። ንፋስ በመጥፎም በመልካምም እንደምትታዘዝ ከዚህ ሐዲስ ተመረናል ማለት ነው። በመጥፎም በመልካምም አላህ Subhanahu Wa Ta'ala ይልካታል ማለት ነው። የዛች ንፋስ ደግሞ ፈጣሪ ማን ነው? አላህ ነው የፈጠራት። ያቺ ፍጡር ናት ማለት ነው። ንፋሲቱ አላህ የፈጠራት ፍጡር ናት ማለት ነው። ስለዚህ ያቺ ንፋስ ደግሞ የሚልካት ማን ነው? አላህ Subhanahu Wa Ta'ala ነው። በመጥፎም ይልካታል በመልካምም ይልካታል ማለት ነው። ስለዚህ ንፋስን መሳደብ የለብንም። ንፋስን ተሳደብን ማለት ያንን ያዘዛትን መሳደብ ነው ማለት ነው። ማን ያዘዛት? አላህ ነው ያዘዛት። በመጥፎም ያዛታል በመልካምም ያዛታል። ያችን ንፋስን ከተሳደብንስ ያዘዛትን ተሳደብን ማለት ነው። ያዘዛት ደግሞ ማን ነው? አላህ ነው ያዘዛት ማለት ነው ያችን ንፋስ። ስለዚህ መሳደብ የለብንም። በባለፈ ድርስ እንደውም ስለምንድነው ላተሱቡ ደህር የሚል ተማምረናል። ደህርን አትሳደቡ፣ ጊዜን አትሳደቡ። ጊዜ ማለት እኔ ነኝ ቀልቡ الليل والنهار ሌቱንም ቀኑንም የምገለብጠው እኔ ነኝ ብሏል አላህ Subhanahu Wa Ta'ala። ስለዚህ አሁንም ንፋስን አትሳደቡ። ንፋስን የሚያዛት አላህ Subhanahu Wa Ta'ala ነው ማለት ነው። ስለዚህ ንፋስ እንግዲህ በመጥፎም በመልካምም ትላካለች። ያን የሚያስፈራ ነገር ካየን መጥፎ ነገር ካየን ዱዓ አድርጉ ብለው ነብዩ አለይሂ ሰላቱ ወሰለም አመላከቱን ማለት ነው። አላህ ሆይ አላህ ሆይ እናኛ ነስአሉከ እንጠይቃለን ሚን ኸይር ከመልካሙ ከዚች ከንፋስ ከመልካሙ እንጠይቃለን። ግን ንፋስ ብዙ መልካም ነገር አላት። ንፋስ ሲነፍስ አሁን ዳመና ይሰበሰባል። ከዛ ያ ዳመና ዝናብ ያዝላል፣ ዝናብ ይጥላል ማለት ነው በአላህ ፍቃድ ማለት ነው። እንዲሁም ደግሞ አየሩን ሰላም ታደርገዋለች ያቺ ንፋስ ማለት ነው። ምሳሌ አሁን ሙቀት ሆኖ እኮ ንፍስ ብን የምትል ንፋስ አለች። በቃ ለሰው ልጅ ሰላም የምትሰጥ ንፋስ ማለት ነው። እና ብዙ ጥቅም አለው ንፋስ ማለት ነው። ደግሞም በመጥፎም የሚላክ አለ። ከኛ በፊት ብዙ ህዝቦች አላህ አጥፍቷቸዋል በንፋስ። የሰሙድ የዓድ ህዝቦችን እነዛኛ ባለ ቅዋንን ከኛ በላይ ማን ቅዋ ያለው አለ እያሉ ሲፎክሩ አላህ በንፋስ ነው ያጠፋቸው፣ አይቀጡ ቅጣት የቀጣቸው። ስለዚህ ንፋስ በመጥፎም ይላካል በመልካምም ይላካል ማለት ነው። ያን የሚልከው ደግሞ አላህ ነው። ንፋስ ደግሞ ያው ፍጡር ነው፣ አላህ የፈጠረው ነው ማለት ነው። ስለዚህ ንፋስ የአላህ ታዛዥ ናት ማለት ነው። ስለዚህ ዝናብንም ሆነ ንፋስንም ሆነ ጊዜንም ሆነ ዘመን መሳደብ የለብንም። ያ ሁሉ ማን የፈጠረው? አላህ Subhanahu Wa Ta'ala ስለሆነ ማለት ነው። ያ ሁሉ ደግሞ የአላህ ታዛዥ ነው እና ይህንን ዱዓ ማድረግ አለብን። ንፋስ እንግዲህ የሚያስፈራራ ነገር ካየን በቃ መጥፎ ነገር ካየን አንዳንድ ንፋስ እኮ በጣም ቤቱን ራሱ የሚነቀንቅ ንፋስ አለ። ያንን ስናይ ዱዓ ማድረግ እንዲህ ደግሞ አቧራ ምናምን በጣም ሲነፍስ ምሳሌ የሆነ ነገር እንትን ሊለን ይችላል። እንዲሁ ደግሞ ይሄ ንፋስ ብለን መሰላቸት የለብንም። እጭ ማለት የለብንም። ዱዓ ማድረግ ነው ያለብን። ወደ አላህ መመለስ ነው ያለብን። መጥፎ ነገር ስናይ ወደ አላህ ነው መመለስ ያለብን። ዱዓ ነው ማድረግ ያለብን እንጂ መሳደብ የለብንም። ንፋስ ደግሞ ያው እንግዲህ እንዳየነው በመጥፎም በመልካምም ይላካል ማለት ነው። ስለዚህ አሁን ብዙዎቹ ሰዎች አሁን ንፋስ ራሱ ሲነፍ እጭ እንደው ምን አይነት ንፋስ ነው እጭ ይላሉ ማለት ነው። ይሄ መሆን የለበትም። እንዲሁም ዝናብ ሲጥል በጎርፍ ሲጎርፍ በጣም በኃይለኛው ጎርፍ ሲጎርፍ አሁን አደጋ የሚያደርስና ኦኬ እሺ ልጨርሰው እየተጠራሁ ነው እና ይሄን ይመስላል። አስጠፋችኝ እና እንግዲህ ትልቁ ያው ምክንያቱ እንግዲህ ይሄ ንፋስ መሳደብ የተከለከለበት ያችን ንፋስ ያዘዛትን አላህ Subhanahu Wa Ta'ala እየተሳደብን ነው ማለት ነው። ንፋስን ስንሳደብ እና ንፋስ ያው የአላህ ታዛዥ ናት ማለት ነው። ንፋስ መህሉቅ ነው ማለት ነው እንጂ መሳደብ የለብንም። ምንም ስናይ ጎርፍ አሁን ሲጎርፍ ማለት ነው ብዙ አደጋ አሁን ዝናብ ብዙ አደጋ ሊያደርስ ይችላል። ግን ያንን መሳደብ የለብንም። በቃ አላህ ስለላከው ነው። አላህ የላከው ነገር ደግሞ አይመለስም። በቃ ዱዓ ማድረግ ነው ያለብን።
ዱዓ ማድረግ እንጂ መሳደብ የለብንም። ለምሳሌ ውርጭ ብትሉ አሁን ምሳሌ አዝመራ ያጠፋብናል። ያንም ሁሉ መሳደብ የለብንም። ንፋስም ብዙ ነገር ሊያጠፋ ይችላል። መሳደብ የለብንም ማለት ነው። ዱዓ ማድረግ ነው ያለብን። አላህ ከመጥፎ ነገር እንዲጠብቀን ከተላከችበት መጥፎ ነገር በአላህ እንጠበቃለን፣ በአንተ እንጠበቃለን ብለን ነው እንጂ ዱዓ ማድረግ ያለብን እንደዚህ ነው ኡፍ ምናምን ማለት የለብንም። ኡፍ ማለት የለብንም ማለት ነው። እና በጣም ወሳኝ ነው። በጣም ጠቃሚ ትምህርት ነው። ስለዚህ ሁሉ አደብ ነው። ያኔ አደብ መያዝ አለብን ማለት ነው። ጥንቃቄ፣ ሁሉም ነገር ጥንቃቄ ያስፈልገዋል ማለት ነው። እስልምና ላይ ሁሉም ነገር በጥንቃቄ ነው እንጂ ሁሉንም ነገር መራገም መሳደብ የለብንም። ሙእሚን ደግሞ አይራገምም፣ መሳደብ የለበትም። ሙእሚን አይረግምም፣ መራገም የለበትም ሙእሚን የሆነ ሰው። ስለዚህ የመጣውን ሁሉ መራገም መሳደብ የለብንም ማለት ነው። ልንጠነቀቅ ይገባል። በጣም ሐራም ነው፣ ከባድ ወንጀል ነው ማለት ነው። ስለዚህ መሳደብ የለብንም፣ ልንጠነቀቅ ይገባል። ሐዲሱ ሶሒህ ነው። ትርሚዚ ያው ሶሒህ ነው ብለውታል ሐዲሱን። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ስህተት ካለኝ እያረማችሁ